20 ላንተ ተራ ቁጥር ሊሆን ይችላል። ለሷ ግን የዕለት ተዕለት ገሃነሟ ነው። በአንድ ቀን ውስጥ በሰውነቷ ላይ የሚያልፉ 20 የተለያዩ ወንዶች፣ 20 የተለያዩ ጠረኖች እና 20 ጊዜ የሚደገም ውርደት። ስሟ ሰላም ይባላል። ግን ሕይወቷ ውስጥ ሰላም የሚባል ነገር ካየች ዓመታት ተቆጥረዋል። ዛሬ በመሸታ ቤት ጭስ ውስጥ የተደበቀችውንና በቀን ከ20 ወንድ ጋር የምትወጣውን የዚች ሴት ልጅ ልብ ሰባሪ እውነተኛ ታሪክ እነግራችኋለን። ሰላም በመስተዋቱ ፊት ቆማለች። ፊቷ ላይ ያለው ሜካፕ ደርቧል። ከንፈሯ ላይ የተቀባችው ቀይ ሊፕስቲክ ግን ከልክ በላይ በጠጣችው ቢራና በሳመቻቸው ወንዶች ምክንያት ደብዝዟል። ሰላም ተራሽን ጠብቂ አለችው ባለቤቷ ወይዘሮ ማሚቴ። ማሚቴ ለሰላም አሳዳሪም ቀጣሪም አንዳንዴም ጨካኝ ጠባቂዋ ናት። ሰላም ዛሬ ስንተኛዋ ሰው እንደሆነች መቁጠር አቁማለች። 5፣ 10 ወይስ 12? ጭንቅላቷ ያዞራል። ዛሬ ግን ግቧ 20 ነው። 20 ወንድ ካላስተናገደች ማሚቴ የምትፈልገውን የቀን ገቢ አታገኝም። ለራሷም የሚተርፍ ሳንቲም አይኖርም። ሰላም ወደዚህ ሕይወት የገባችው በምርጫ አልነበረም። ከ5 ዓመት በፊት ከገጠር ወደ አዲስ አበባ የመጣችው የልብስ ስፌት ትማሪያለሽ በሚል የደላላ ተስፋ ነበር። ነገር ግን አዲስ አበባ እንደደረሰች ሻንጣዋ ተሰረገ። የገባችበት ቤትም የዝሙት መሸታ ቤት ሆነ። መጀመሪያ ላይ አለቀሰች፣ ለመሸሽ ሞከረች፣ ተደበደበች። በመጨረሻ ግን ረሃብና ተስፋ መቁረጥ አሸነፋት። ሰውነትሽ ንብረትሽ አይደለም መሸጫሽ ነው የሚለውን የማሚቴን ቃል አመነች። የመጀመሪያው ወንድ ወጣት ነው። ዓይኑ ውስጥ ፍርሃት ይነበባል። ሰላም እጁን ይዛ ወደ ትንሿ ክፍል ወሰደችው። ለ10 ደቂቃ የሚቆይ ግንኙነት፣ ለሱ መዝናኛ፣ ለሷ ግን የዕለት ጉርስ ፍለጋ። አምስተኛው ወንድ ሰካራም ነው። ይጮኻል፣ ይሰድባታል። ሰላም ግን ምንም አልተሰማትም። ስሜቷን ማደንዘዝ ተምራለች። ነፍሷን ከመስተዋቱ ውጭ አውጥታ ሥጋዋን ብቻ ክፍሉ ውስጥ ትተዋለች። 10ኛው ወንድ ዕድሜው የገፋ ሰው፣ ልጄ እያለ ይጠራታል። ሰላም በዚህ ቃል ውስጥ ያለውን ግብዝነት ስታስብ ይዘገንናታል። አባቴ ብትሆን እዚህ ታገኘኝ ነበር ብላ በልቧ ትጠይቃለች። 15ኛው ወንድ ሰዓቱ ከሌሊቱ 10 ሰዓት አልፏል። ሰላም ወገቧን አመማት። እግሮቿ መቆም አቅቷቸዋል። ፊቷ ላይ ያለው ላብና ሜካፕ ተከላክሏል። ገና 5 ይቀረኛል ስትል በልቧ አሰበች። እያንዳንዱ ወንድ ሲመጣ የራሱን ጠረን፣ የራሱን ሸክም ጥሎባት ይሄዳል። እሷ ግን ሁሉንም ተሸክማ ትቀጥላለች። 20ኛውን ሰው ስታጠናቀቅ ጎህ እየቀደደ ነበር። ሰውነቷ ዝሏል። በየቀኑ 20 ወንድ ማስተናገድ ማለት በወር 600 ወንዶች ማለት ነው። በዓመት ውስጥ በሺዎች የሚቆጠሩ እጆች ዳስሰዋታል። ስሟን የሚያውቅ የለም። ሁሉም አንቺ ወይም ቆንጆ ይሏታል። ወደ መኝቷ ስትሄድ ማሚቴ የገንዘቡን ድርሻ ወሰደች። ለሰላም የተረፋት ለነገ የሚሆን የሲጋራና የጥቂት ዳቦ መግዣ ብቻ ነው። ነገም እንደዚሁ ይሁን አለች ማሚቴ። ሰላም አልጋዋ ላይ ጋደም አለች። ክፍሉ ውስጥ ያለው ብቸኝነት ከውጭ ካለው ጩኸት የባሰ ይጮኻል። እኔ ማን ነኝ ብላ ራሷን ጠየቀች። የምትዶጣው ከወንዶች ጋር ብቻ አይደለም፣ በየቀኑ ከራሷ ማንነት ጋር እየራቀች ትወጣለች። በዚህ ሕይወት ውስጥ ትልቁ ፍርሃት በሽታ ነው። ሰላም በየቀኑ የምትጸልየው ምንም እንኳን ራሷን እንደ ኃጢአተኛ ብትቆጥርም ለጤናዋ ነው። አምላኬ ሆይ ዛሬም እንዳላመም ጠብቀኝ ትላለች። ምክንያቱም ከታመመች ማሚቴ ታባርራታለች። ካልሰራች አትበላም። አንድ ቀን ግን የሆነ ነገር ተለወጠ። ሰላም በመስታወት ስትመለከት ራሷን ማየት አቃታት። ፊቷ ላይ ያለው የድካም መስመርና የዓይኖቿ መቅላት የ23 ዓመት ወጣት ሳይሆን የ60 ዓመት አሮጊት ያስመስላታል። ይህ መቆም አለበት ስትል ወሰነች። ግን እንዴት? ወዴት ትሄዳለች? ቤተሰቦቿ ሞታለች ብለው እርም አውጥተዋል። የከተማው መንገድ ደግሞ ለብቻዋ ለምትቆም ሴት ርኅራኄ የለውም። አንድ ምሽት 18ኛ ደንበኛዋ የሆነ አንድ ወጣት መጣ። እንደ ሌሎቹ አልነበረም። ስሟን ጠየቃት። ሰላም እባላለሁ አለች በደከመ ድምፅ። ሰላም ለምን እዚህ ነሽ አላት። ይህ ጥያቄ ልቧን ወጋው። ማንም ለምን ብሎ ጠይቋት አያውቅም። ሁሉም ስንት ነው የሚሉት። ያ ወጣት የሰጣት ገንዘብ ሳይሆን ተስፋ ነበር። መውጣት ትችያለሽ አላት። ያች ምሽት
የሰላም የለውጥ መጀመሪያ ሆነች። በየቀኑ የምታገኘውን ጥቂት ሳንቲም መቆጠብ ጀመረች። ከ20 ወንድ ጋር የምትወጣበትን ቀን ወደ 10 ከዚያም ወደ 5 ለመቀነስ ሞከረች። ማሚቴ ብትቆጣም ሰላም ግን ውስጧ የቆረጠ ነገር ነበር። ከብዙ ወራት ትግል በኋላ ሰላም አንድ ሌሊት ሻንጧን ጠቀለለች። ማሚቴ ተኝታለች። መሸታ ቤቱ በጭስ ተሞልቷል። ሰላም የመጨረሻውን የቢራ ጠረን ወደ ውስጥ ስባ ወደ ደጃፉ አመራች። ከመሸታ ቤቱ ስትወጣ የጠዋቱ አየር ቀዝቃዛና ንጹሕ ነበር። ለዓመታት ካየቻቸው 20 ወንዶች ይልቅ ዛሬ የምታየው አንድ ግልጽ መንገድ ታያት። የሴተኛ አዳሪነት ሕይወት ጠባሳው አይለቀም፣ በአካልም በስነ ልቦናም። ነገር ግን ሰው ሆና ለመኖር ወሰነች። የሰላም ታሪክ የብዙ ሺህ ሴቶች ድምፅ ነው። በቀን ከ20 ወንድ ጋር መውጣት ማለት ቁጥርን መቁጠር ሳይሆን በየቀኑ 20 ጊዜ መሞት እና 20 ጊዜ ራስን መቅበር ማለት ነው። ይህ ታሪክ የሚያስተምረው ጨለማው የትኛውንም ያህል ቢበረታ የሰው ልጅ የመለወጥና አዲስ ሕይወት የመጀመር አቅም እንዳለው ነው።